ማንኛውም ሙስሊም ሊያውቀው የሚገባ መሰረታዊ ነጥቦች አሉና እነዚህ መሰረታዊ ነጥቦች ማወቅ ግድ ይለናል። እነዚህ መሰረታዊ ነጥቦች አራት ጥያቄዎችን ይዞ ለእነዚህ ጥያቄዎች መልስ የሚሰጥ ይሆናል። አንደኛ መውሊድ ማን ጀመረው? ሁለተኛ መቼ ነው የጀመረው? ሶስተኛ የት ነው የጀመረው? አራተኛ ለምን? فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله وحده والصلاة والسلام على من لا نبي بعده وبعد. يا نبي محمد صلى الله عليه وسلم ولدت ወይም ደግሞ የተወለዱበትን ቀን ዛሬ እናያለን ነበር። መውሊዱ ነብይ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን። መውሊድ የሚለው ቃል በአረብኛ አገባብ የተወለዱበት ቦታና የተወለዱበት ጊዜን የሚጠቁም ነው። ሁለት ነገር ይዛል። መውሊድ የሚለው ቃል ሁለት ነገር ይዛል። የተወለዱበት ቦታና የተወለዱበት ቀን። በአብዛኛው ገነኛ መውሊድ ስንል የተወለዱበትን ቀን ነው የሚፈለግበት ማለት ነው። ምናልባት በቀጥታ ወደ ኪታባችን ከመግባታችን በፊት የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ልደት ወይም እሳቸው የተወለዱበትን ቀን ጊዜውን አስመልክቶ ማንም ሰው ማወቅ ያለበት ከዚህ ጋር በተገናኘ ማወቅ ያለበት ነገር አለና እነዚህን ነጥቦች ማንም ሰው እንዲያውቃቸው ያስፈልጋል። በተለይ ሙስሊም የሆነ ሰው ሊያውቃቸው ግድ ይላል። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም መወለድ ጋር በተገናኘ እንደምናውቀው የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ልደት ማክበር የተለመደ ነው። በጣም ብዙ አገሮች ይሄን በዓል ሲያከብሩት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልደት በዓል ሲያከብሩት እናያለን። በሀገራችንም ደረጃ ሆነ በሌሎች በተለያዩ ሀገሮች በሰፊው ይከበራል። የተለያዩ ጭቅጭቆችም በዚህ ዙሪያ ይነሳሉ። እኔ አሁን እዛው አስገብቼ ሁክሙን ለመናገር አይደለም መፈልገው፣ ግን ማንኛውም ሙስሊም ሊያውቀው የሚገባ መሰረታዊ ነጥቦች አሉና እነዚህ መሰረታዊ ነጥቦች ማወቅ ግድ ይለናል። እነዚህ መሰረታዊ ነጥቦች አራት ጥያቄዎችን ይዞ ለእነዚህ ጥያቄዎች መልስ የሚሰጥ ይሆናል። አንደኛ መውሊድ ማን ጀመረው? አንደኛው ጥያቄ መውሊድ ማን ጀመረው? ሁለተኛ መቼ ነው የጀመረው? ሶስተኛ የት ነው የጀመረው? አራተኛ ለምን? እነዚህ ጥያቄዎች መልስ ሲያገኙ እያንዳንዱ ሰው በዚህ ጉዳይ ላይ ያለው ነገር ሚዛናዊ ይሆናል ማለት ነው። ከዚያ በኋላ ምናልባት ሁክሙ እያንዳንዱ ሰው በራሱ ሁክም መስጠት ይችላል። ከፈለገም ሁክም ላይ አያስፈልገኝም ካለም ይሄ ነገር ማወቁ በቂ ነው። ከዚህ ውጭኛ ሁክሙ ላይ አይደለም አሁን ጭቅጭቅ የሚያስፈልገው ማለት ነው። እነዚህ መሰረታዊ ነጥቦች ማወቅ ግድ ይላል። አንደኛ ማን ጀመረው? ሁለተኛ መቼ? ሶስተኛ የት? አራተኛ ለምን? ማን ነው የጀመረው? መውሊድ ማን ነው የጀመረው የሚለው የጀመረው አልሙዒዝ ሊዲንላህ የሚባል ንጉስ ነው። የጀመረው አልሙዒዝ ሊዲንላህ የሚባል ንጉስ። ይሄ ንጉስ እሱ ግብጽን በተቆጣጠረበት ጊዜ መስር ይባላል። ምስር ማለት ግብጽ ማለት ነው። ይሄ ንጉስ ፋጢሚዮች የሚባሉ ተራሚጣዎች የሚባሉ ኡበይዲዮች የሚባሉ ሰዎች ንጉስ ነበር።
በጣም ብዙ የሙስሊም ሀገሮችን ተቆጣጥረው ነበርና ግብጽን ሲቆጣጠሩ ይሄ ንጉስ ማለት ነው ግብጽ ውስጥ 6 መውሊዶችን እንዲጀመሩ አዘዘና 6 መውሊዶች ተጀመሩ። አንደኛ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መውሊድ፣ ሁለተኛ የዓሊ ኢብኑ አቢ ጣሊብ መውሊድ ረዲየላሁ ዐንሁ ዓሊ ማለት አራተኛው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኸሊፋ ማለት ነው። ሶስተኛ የሐሰን ማን ኢብን ዓሊ ኢብኑ አቢ ጣሊብ የዓሊ ልጃቸው ሐሰን ማለት ነው። አራተኛ ሁሴይንም የማን ልጅ ነው? የዓሊ። በሌላ አባባል የማን ልጆች ናቸው? የፋጢማ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልጅ ልጅ ማለት ነው እነዚህ ሁለት ሐሰንና ሁሴን። አምስተኛ የፋጢማ የራሷ የልደት በዓል። ስድስተኛ የንጉሱ የራሱ የልደት በዓል። 6 መውሊዶች። አንደኛ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም፣ ሁለተኛ የዓሊ ኢብኑ አቢ ጣሊብ፣ ሶስተኛ የሐሰን ኢብኑ ዓሊ፣ አራተኛ የሁሴን ኢብኑ ዓሊ፣ አምስተኛ ፋጢማት ቢንት ረሱልላህ ሰለላሁ ዐለይሂ ወሰለም፣ ስድስተኛ ደግሞ የራሱ የመሪው መውሊድ እንዲጀመር አደረገ። 6 መውሊዶች መቼ? በ361ኛው ዓመተ ሂጅሪያ ወይም በ362ኛው ዓመተ ሂጅሪያ። አንዳንድ ዘገባዎች በ361ኛው ዓመተ ሂጅሪያ ነው መስርን ግብጽ የገቡት እነዚህ ሰዎች የተቆጣጠሩት በዛው ዓመት ጀመሩት የሚል አለ። ሌላኛው ደግሞ አይ እነዚህ ሰዎች በ361ኛው ዓመተ ሂጅሪያ ግብጽን ተቆጣጥረው በ362ኛው ዓመተ ሂጅሪያ ነው ይሄን የጀመሩት። ኢዘን ምናልባት ያው 361ኛው ወይም 362ኛው ዓመተ ሂጅሪያ ላይ ነው የተጀመረው ማለት ነው። ማን የጀመረው ብለናል? አልሙዒዝ ሊዲንላህ መቼ? በ361ኛው ዓመተ ሂጅሪያ ወይም በ362ኛው ዓመተ ሂጅሪያ። የት ብለናል? ግብጽ ላይ። አራተኛ ጥያቄ ያልነው ምንድን ነበረ? ለምንድን ነው የጀመረው? አልሙዒዝ ሊዲንላህ ይህንን የመውሊድ እንዲጀመር ያደረገበት ምክንያቱ ምንድነው ከተባለ እነዚህ ሰዎች ግብጽን የተቆጣጠሩ ወይም ደግሞ ሌሎችንም ሀገሮች ሲቆጣጠሩ የነበሩ ሰዎች ፋጢሚዮች ይባላሉ ብለናል፣ ወይ ደግሞ እስማኤልያዎች ይባላሉ፣ ወይ ቀራኔጣዎች ይባላሉ፣ ወይም ደግሞ ኦበይድዮች ይባላሉ። ማን ናቸው ከተባለ እነዚህ ሰዎች አስላቸው ሺዓዎች ናቸው። ሺዓ እነዚህ በ361ኛው ዓመተ ሂጅሪያ ግብጽ ላይ እስኪደርሱ ድረስ በጣም ብዙ ሀገር ከተቆጣጠሩ በኋላ ነው የመጡትና ግብጽን የተቆጣጠሩት። ከዚያ በፊት እንቅስቃሴያቸው በአፍሪካ ሀገር ነበር የተጀመረው። ከዚያ ባህሬን ላይ በጣም ብዙ ተቀባይ ያገኙና እንደ ማዕከላዊ አገር አድርገው የተጠቀሙት ባህሬንን ነበረ። ባህሬን ላይ በጣም ብዙ እንቅስቃሴዎች ነበሯቸው። ከነዚህ እንቅስቃሴዎች ውስጥ ትልቁና ዋነኛው እንቅስቃሴ የዘረፋ እንቅስቃሴ ነበር ሲያካሂዱ ነበሩት። ወደ ሐጅ የሚመጡትን ሰዎች በየመንገዱ እየጠበቁ ምን ማድረግ አቅማቸውን ለማዳበር ሲሉ የኢኮኖሚ አቅማቸውን ለማዳበር ከየሀገሩ ወደ ሐጅ የሚመጡትን ሰዎች መንገድ ላይ እየጠበቁ ምን ማድረግ ነበር? ይዘርፋሉ። በዚህም አቅማቸውን ያዳብሩ ነበር። እነዚህ ሰዎች ማለት የአራቱ አኢማዎች የኢማሙ አቡ ሐኒፋ፣ የኢማሙ ማሊክ፣ የኢማሙ ሻፊዒ፣ የኢማሙ አህመድ ከዛ ፊት የነበሩ የሰሃባዎችና የታቢኢኖች መንገድ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮና የሰሃባዎች አስተምሮ ትክክል አይደለም የሚል ነው አቋማቸው የነበረውና ይሄ አስተምሮ ትክክል አይደለም። ቁርአን ሁለት አይነት ትርጉም አለው። አላህ Subhanahu Wa Ta'ala ከዚህ በፊት የላካቸው ነብያቶች በአጠቃላይ በላከበት ጊዜ ከነብዩ ጋር አብሮ አላህ ያወረደውን ቁርአን ሁለተኛው አይነት ትርጉም የሚተረጉም የሆነ ኢማም ነበረ ይላሉ። ኢማም ማለት እነርሱ መሪ አድርገው የሚይዙት የራሳቸው በእምነታቸው ላይ ያስቀምጡት ነውና እያንዳንዱ ነብይ ከጎኑ ኢማም ነበረው። ይሄ ኢማም ስራው ምንድነው ይላሉ? ቁርአንን የውስጥ ትርጉሙን ማወቅ፣
ወይ ደግሞ የውስጥ ትርጉሙ ለህዝብ ግልጽ ማድረግ ነበር ይላል። ስለዚህ ነብዩ መሐመድ ሆነ ሰለላሁ ዐለይሂ ወሰለም ሷሃባዎችም አራቱም አኢማዎች ለሰው ያስተማሩት የላኛውን ትርጉም ነው። የላኛውን ትርጉም የቁርአን የላኛው ትርጉም ደግሞ አይፈለግም። የሚፈለገው የውስጡ ትርጉም ነው። የውስጡ ትርጉም ደግሞ ሷሃባዎችም አያውቁትም፣ አራቱም አኢማዎች አያውቁትም፣ ሌሎችም ታቢዒኖች አያውቁትም። ማን ነው የሚያውቀው? የኛ ኢማሞች ናቸው የሚያውቁትና ይሄንን ነገር ለህዝቡ ለማስተማር ነበር ይላሉ የመጡት። ስለዚህ እኛም አሁን ያ አኢማዎቻችን ወይም ኢማሞቻችን ያስተማሩት የቁርአን የውስጥ ትርጉም ለህዝቡ ማሳወቅ አለብን የሚል ነበር እምነታቸው ማለት ነው። ስለዚህ በዚህ አካሄድ ነበር። ያው ይሄ ማለት እንዳለ የነበረው በዚያም ጊዜ የነበሩ የሙስሊም ሀገሮች በሙሉ ከእነርሱ ጋር ምን ነበራቸው? ቅራኔ ያላቸው ማለት አይቀበሏቸው። እነሱ ግን የራሳቸው እኛ የአሊ ቤተሰቦች ነን፣ አሊ ኢብኑ አቢ ጣሊብ ማለት ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦች ነን በሚል ነበርና ሲንቀሳቀሱ የነበሩት። በ317ኛው ዓመተ ሂጅሪያ ላይ ባህሬን ላይ በጣም አቅም አገኙና ምን አደረጉ? ወደ ሐጅ እንመጣለን ብለው ወደ መካ ጉዞ ጀመሩ። ወደ መካ ጉዞ ሲጀምሩ እነዚህ ሰዎች ያኔ መሪያቸው የነበረው አቡ ጣሂር ይባላል። ወደ መካ ለሐጅ ነው የምንመጣው ብለው እንቅስቃሴ ሲጀምሩ አቡ ጣሂር ይባላል የመራቸው ወይም ደግሞ እነርሱን ይዞ የመጣው ሰው። አብዛኛዎች መካ ላይ ያሉ ሰዎች ወይ ደግሞ ሌሎች ሙስሊም አገር ላይ ያሉ ሰዎች ያውቋቸዋል እነዚህ ሰዎች። እንደውም ብዙ በተለይ ከዛ በ316ኛው ዓመተ ሂጅራና ከዛ በፊት በነበሩት ላይ ብዙ ሰዎች ብዙ አገሮች ሐጅ ለማድረግ አቅቷቸው በእነዚህ ሰዎች አማካይነት የሐጅ ስርዓት ቆሞ ነበር ብዙ አገሮች ላይ ማለት ነው። ምክንያቱም መንገድ ላይ መሃል ላይ የሆኑ እነዚህ ሰዎች ሁጃጆችን ይዘርፉ ስለነበረ የሐጅ ስርዓት ከብዙ አገሮች ተቋርጦ ነበር ከመካ ጋር ያለው ግንኙነት ማለት ነው በእነሱ አማካይነት። በኋላ ሲመጡ ብዙ መካ አካባቢ ያሉ ደግሞ ሌሎችም እንዳይገቡ ከለከሏቸው። ከዛ ጦርነት ተጀመረ ከእነሱ ጋር ተሸነፈ አቡ ጣሂር። ሲሸነፍ ምን አለ? እኔ አለ አሁን ዓላማዬ ሐጅ ማድረግ ነው አለ። እኔም ተከታዮቼ ሐጅ ማድረግ እንጂ ሌላ ዓላማ የለንም። እኛ ሙስሊሞች ነን፣ ተውበት አድርገናል። ስለዚህ ሙስሊም ሆነን ደግሞ የአላህን Subhanahu Wa Ta'ala ቤት መጎብኘት ልትከለክሉን አይገባም። ይሄ በእናንተ ላይ እርመላ እንዴት ትከለክሉናላችሁ? ሙስሊሞች ነን፣ ሐጅ ነው የምናደርገው። ስለዚህ ልትከለክሉን አይገባም፣ ሐጅ ማድረግ አለብን። ላ ይሄ አውቃችሁ ነው እንጂ ሐጅ አይደለም ሌላ ዓላማ ነው ያላችሁ አይቻልም ብለው አሁንም እንዳይገቡ ሲከለክሏቸው ምለው ተገዝተው ምንም አይነት ሌላ ዓላማ የለንም ሐጅ አድርገን መመለስ ነው፣ ከፈለጋችሁ በፈለጋችሁት ነገር ቃል አስገቡን። በወቅቱ መካ ላይ ለነበረው የጎሳ መሪ ቃል ገብቶ እሱ ከሌላ እንዲሰጣቸው አድርገው መካ ገቡ። እነዚህ ሰዎች በ317ኛው ዓመተ ሂጅሪያ መካ ገቡና መካ ላይ ከተለያየ ሀገር የሚመጡ ሁጃጆች መጥተዋል ብለው ሲያምኑ ዙልሂጃ በገባ የዙልሂጃ የሐጅ ወር ማለት ነው ከገባበት በማግስቱ ምናምን ጀምረው እነዚህ ሰዎች እንቅስቃሴ ጀመሩ መካ ላይ። ምን አይነት እንቅስቃሴ? ሰዎችን ለሐጅ የመጡትን ሰዎች መዝረፍና መግደል ጀመሩ። ምን ይላሉ? የመጨረሻው የውመ ተርዊያ የስምንተኛው የሐጅ ስራ የሚጀመርበት ቀን ዋና መሪያቸው አቡ ጣሂር ወጥቶ ለተከታዮቹ የእናንተ ስራ ሌላ ነገር ሊሆን አይገባም፣ ያገኛችሁትን ለሐጅ የመጣም ሰው ሆነ መካ ላይ የሚኖር ማንኛውንም ሰው መግደል ነው አላቸው። ማንንም ወደ 30,000 የሚሆኑ ለሐጅ የመጡ ሰዎች የውመ ተርዊያ በካዕባ ዙሪያ ታረዱ። የዛን ቀን ለሐጅ የመጡ ሰዎች ማለት ነው። ሐጅ ሊያደርጉ በኢህራም የመጡ ሰዎች። ከዚያ በኋላ ምን አድርጉ አላቸው? እነዚህ የሞቱት ሰዎች የዘምዘም ጉድጓድ ውስጥ ከተቷቸው ሁጃጆችን ያርዳሉ፣ የዘምዘም ጉድጓድ ውስጥ ይከታሉ። የዘምዘም ጉድጓድ ሲሞላ ውሰዱና አለ በመካ ዙሪያ ያሉ ሸለቆዎች ውስጥ ሬሳውን እዛ ላይ አድርጉት። ይሄ ስቃይ በጣም ከባድ ስለነበረ
በህይወት ያሉ ሰዎች ምን አደረጉ? የሆነ ያገኙት ጉድጓድ ውስጥ መግባት ጀመሩ። ለመዳን ማለት ነው፣ ህይወታቸውን ለማትረፍ ይከታተሏቸው ስለነበረ ምን አለ? አሁን የምትገሉትን ሰው እነዚያ በህይወት እያሉ የተደበቁበት ጉድጓድ ውስጥ ሬሳውን እዛው ውስጥ ወረሩታል። ምን እንዲሆኑ? ባሉበት እዛው እንዲሞቱ ማለት ነው። እነዚህ ሰዎች በህይወት ያሉት እዛው እንዲሞቱ። ከዛ መጨረሻ ላይ በጣም የሚያሳዝን አይነት ክስተት በዚህ መልኩ ከተፈጸመ በኋላ አቡ ጣሂር ከአባ ላይ ሄደና የካዕባን በር ገንጥሎ አወጣው። በወርቅ ነበር የተሰራው የካዕባ በር። እሱን ገንጥሎ ካወጣው በኋላ ከአባ ላይ ወጥቶ ቆሞ ተከታዮቹን ሀጀር አልአስወድን ንቀሉት አላቸው። ከካዕባ ላይ ሀጀር አልአስወድ። ከዛ ምን ይላል? የእናንተ ዝሆኑን ያጠፋው ጌታችሁ የት አለ? ለምን እኔን አያጠፋኝም? አላህ አጃኢበኛ ጌታ ነው። ሱብሃንአላህ አልዓዚም። ለምን እኔን አያጠፋኝም? እሱ ሰማይ ላይ ሆኖ ቤቱ ምድር ላይ ሊሆን ነው እንዴ አለ። ከዛ በኋላ ሀጀር አልአስወድን ነቅለው አወጡት ከካዕባ ላይ ማለት ነው። ነቅለው አውጥተው ወደ ባህሬን ይዘውት ሄዱ። ተቅሪበን ወደ 8 ቀን ምናምን አካባቢ ነው ቆይተዋል የሚባለው። በዚህ መልኩ እነዚህ ሰዎች መካ ላይ የተከበረችው አላህ ያከበራት ምድር ቁርአን የወረደባት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱባት ሙሽሪኮች በሽርካቸው ላይ ያሉ የወደቀ ነገር የማያነሱበት እንኳን ሰው ሊገሉበት አይደለም እና አቡ ለሃብ እና አቡ ጃህል በመካ ዙሪያ ሰው ሊገሉ አይደለም ሙሽሪኮች ናቸው አይደል? በሽርክ ላይ ሆነው የወደቀ ነገር አያነሱ። አባታቸው የገደለ ሰው ወደ ሐረም ከገባ ከሐረም እስኪወጣ ድረስ ይጠብቃሉ እንጂ አይነኩትም። ሙስሊሞች አይደሉም ሙሽሪኮች እና አቡ ጃህል። በዚህ መልኩ አላህ Subhanahu Wa Ta'ala ቁርአን ያወረደባት አላህ ጣሂር ያደረጋት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱባት ጅብሪል የተመላለሰበት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክታቸው የጀመሩበትና እስማኤል ከነቢዩላህ ኢብራሂም ጋር የሰሩት ካዕባን በዚህ መልኩ ክብሩን ገፈው እዛ ላይ የሙስሊሞች ደም አፍሰው ይሄን ፈጽመው እነዚህ ሰዎች ወዴት ሄዱ? ወደ ባህሬን ተመለሱ። አሁን እነዚህ ሰዎች ከዚያ በኋላ ቀደም እንዳልነው ምን አደረጉ? በጣም አቅም አግኝተው የተለያዩ የሙስሊም ሀገሮችን እየተቆጣጠሩ በ361ኛው ዓመተ ሂጅሪያ ላይ ግብፅን ምን አደረጉ? ተቆጣጠሩና ግብፅ የነሱ ሀገር ሆነች። አሁን እነዚህ ሰዎች ሙስሊሞች አእምሮ ውስጥ ታሪካቸው ምንድነው? የተበላሸ መጥፎ ታሪክ ነው ያላቸው። ሙስሊሞች በዓለም ላይ ያሉ ሙስሊሞች ስለነርሱ ታሪካቸው ግፋቢል የ40 ምናምን ዓመት ታሪክ ነው፣ በጣም ይታወቃል። ስለዚህ አሁን ምን ማድረግ አለባቸው? ምን አሉ? ከሙስሊሞች አእምሮ ላይ የኛ ጥላቻ ማውጣት የምንችለው ይሄ ታሪካችን ሊጠፋ የሚችለው በሙስሊሞች ደም የጨቀየው እጃችን ሊታጠብ የሚችለውና የሙስሊሞችን ልብ መግዛት የምንችለው ነብዩንና የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ቤተሰቦች እንወዳለን ብለን ብቻ ነው። ሙስሊሞች በዚህ ሲመጡባቸው ልባቸው ክፍት ነው። ስለዚህ እነሱን ልብ ልንከፍት የምንችለው እኛ የነብዩ ቤተሰቦች ነን፣ ነብዩን እንወዳለን፣ የነብዩን ቤተሰቦች እንወዳለን። አሊ የነብዩ ቤተሰብ ናቸው። ሐሰንና ሁሴን የነብዩ የልጅ ልጅ ናቸው። ፋጢማ የነብዩ ልጅ ነች። ነብዩ መሐመድ ራሳቸው ነብዩ ናቸው። ስለዚህ በዚህ መልኩ እኛ የነብዩ ቤተሰቦች ነን፣ ነብዩን እንወዳለን ብለን ነው በሙስሊሞች ልብ መግባት የምንችለው። ለዚህ ደግሞ ምን ማድረግ አለብን? የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ልደት እና እነዚህን የእሳቸው የልጅ ልጆችና ቤተሰቦች ልደት ማክበር አለብን። ይሄን ስናከብር እነሱን ወደድን ማለት ነው። ስለዚህ ሙስሊሞች አንዴ ልባቸውን ከፍተው ምን ያደርጉናል? ይቀበሉናል። ከዛ ውጪ ግን ይሄ ታሪካችን በምንም ነገር ምን ሊሆን አይችልም፣ ሊታጠብ አይችልም። ይሄ ታሪካችን ለማጥፋት ይሄን ማንነታችንን ለመደበቅ ያለን እድል ይሄ መንገድ ብቻ ነው ብለው 6ቱ መውሊዶች ጀመሩ ግብጽ ላይ ማለት ነው። ከዚያ በኋላ አሁን ያለበት ደረጃ ላይ ደርሰዋል መውሊድ የሚባለው ነገር ማለት ነው። طيب ይሄ
መውሊድ የሚለው ነገር ምንድነው የሚለውን ነገር እንድናቀው ብቻ ነው የተፈለገው هذا صلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم ዲናችን ሙሉ ነው ይኸውልህ ሐቁ አትበል ባጡ ቆጡ ብዙ መንገዶች አሉ አላህም ያስቆጡ ዲናችን ሙሉ ነው ከቶ አልጎደለ ነፍስያና ሸይጣን ስንቱን አታለለ ያልነበረን ነገር ረሱል ያላዘዙት ሰሃቦች ታብዮች ከቶ የማያውቁት ደጋግ ቀደምቶች አንድም ያላስተውት ኬት አምጥተህ ነው ዲንህ ላይ ምጭ ነው መውሊድ ብለህ ቢድዓ ምታመጣው አላህ ያላዘዘው ረሱል ያላወቁት እነዚያ ትውልዶች ከቶ ያላመጡት በጠላቶች ሴራ ተዘፍቀህ ስትዋልል ከኋላ ሲበሉህ ቀስ ይያሉ እንደብል ሱናን አስተተው ሲጥሉህ በቢድዓ መንገር ሲያበጁልህ አንተን መሸንገያ መውሊድ ብሎ አመጡ እውነትን መግደያ መውሊድ ብሎ አመጡ እውነትን መግደያ ራስህ ፍረደው ራስህ መዝነው ሐቁ የት ነው ብለህ በደንብ አመዛዝነው ከአቡበከር በላይ ረሱልን ወደው ነው ከዑመርስ በላይ ነቢን አፍቅረው ነው ከዑስማን የበለጠ ለነቢ ቀርበው ነው ወይስ እንደ አልይ ረሱል ቤት አድገው ነው መውሊድን ያመጡት ታዲያ ለምንድነው መውሊድን ያመጡት ታዲያ ለምንድነው አንተው መልሰው መውሊድ የምትለው ራስህ አመዛዝነው ሐቁ የቱ ጋር ነው ለሲራቸው እንጂ ነቢን አይወዷቸው ያመጡትን መንገድ አይከተሏቸው እንዲሁ አትክነፍ ዲንህን እወቀው ቁጭ ብለህ ቅረው በደንብ አስተንትነው ማንም ባመጣው የኢስላም ጠላት ዲንህን አትሽት ጠንክር በእውነት ማንም ቢወራጭ ቢፈጥር ውከት የሐቅን ጎዳና ከቶ እንዳትለቃት ያላደለውማ ስንት አይነት ሰው አለ በሸይጣን ጉትጎታ ቢድዓ ላይ የዋለ ነፍስያ አዋርደው ሱናን ያገለለ አላህ ይቅጠመን ከሐቅ ከእውነቱ አረ ነጃ ይበለን ከቢድዓ ጥመቱ ዲናችን ሙሉ ነው ምንም አልጎደለው በሙላ ነገር ላይ የሚጨምር ቂል ነው የሚያተርፈው ነገር ዝም ብሎ መፍሰስ ነው የሚያተርፈው ነገር ዝም ብሎ መፍሰስ ነው ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ